ከስራችሁ ላይ ከጤናችሁ ላይ ከልጆቻችሁ ከሚስቶቻችሁ ላይ የተገለበጠ ይሁን። አሜን ሃሌሉያ። ገለበጥኩ በኢየሱስ ስም። ምክንያቱም ከምስክርነቱ የተነሳ ድል ነሱ ይላል የእግዚአብሔር ቃል። አሁን እኔ ስመሰክር አንድ ነው። ቤታችሁ ውስጥ ደግሞ እግዚአብሔር ይገባና ለእኔ የሰማኝ እግዚአብሔር እናንተ ቤት ይገባና ታሪክ ይሰራል። አሜን። ምክንያቱም እግዚአብሔር ነው ያደረገልኝ። የእግዚአብሔርን ነገር ይመሰክራለሁ ሁሉ ጊዜ። እግዚአብሔር እኔ መኖሬ ራሱ ለምስክርነት ነው። እግዚአብሔር ያኖረኝ እንዲመሰክር ነው። እኔ ተዘግዝቄ ምናምን ቤት በቃ ምን ብል አልጠግብም። በቃ ባለውለታዬ ነው ጌታ። እናንተ ባለውለታ ነው አይደል? ስለዚህ ጌታ ጭብጨባ አድርጉ። ክብር ለጌታ። ስለዚህ እንደ ቀላል ነገር ነው ያየነው። እዛን ቀን ምንም አልመሰለንም። ተራ ነገር አድርገን ነበር የተመለከተው። ልጄ ያው ጎረምሳ ስለሆነች ወዶቃ ምንም አልሰማን በልጅነት ታውቃላችሁ። እናቶዬ ለካ ይሄ ወልቋል። 2 ቀን ምናምን ከሆነ በኋላ ሐኪም ቤት ሄዱ። ትናንትና ሐኪም ቤት ሄዱና አሁን መተኛት አለባት። ኦገሻው ጋር ሲሄዱ ኦገሻው ወደ ሆስፒታል ላካት። አልትራሳውንድ ትነሳ ምናምን ስትታይ ወልቋል። አሁን እንተኛ ኦፕሬሽን መደረግ አለበት፣ ከዛ ይስተካከላል አሉ። አይ እኔ ጌታ ነኝ አይሆንም ብላ ወጣች። አሜን። ከዛ ኦጌሻው ጋር ተመልሳ ስትሄድ አይ እንዳታደርግ መፈረም አለባቸው፣ ይሄ ሌላ ነገር ያለ ያመጣቸው ተነጋገሩ። ይሄውላችሁ ሰይጣን ሰውን ሲያስነሳባችሁ እግዚአብሔር ደግሞ ለእናንተ ሰው ያስነሳላችኋል። አሜን። ወጣችኋል። ሰይጣን ሰውን ያስነሳባችኋል ከጎረቤት ቆይ ከሌላ ቦታ፣ እግዚአብሔር ደግሞ ስለእናንተ ሌላ ሰው ያዝላችኋል። አሜን ሃሌሉያ። ክብር ለኢየሱስ ይሁን። አሜን። ስለዚህ አንድ ዶክተር አለ፣ ክርስቲያን ነው፣ ወዳጃችን ነው። እሱ ደግሞ ቁጭ አለና ተነጋገሩ። ከዛ በፊት እዚህ ነገርኳቸውና ማታ ሲጸልዩ ነበር። ወንድሞች የጸሎታችሁ ውጤት ልነግራችሁ ነው። እግዚአብሔር በእናንተ ይሰራል። አሜን። አክ ወንድም የራስህን እግዚአብሔር በዚህ ቦታ ትልቅ ነገር ይሰራል። አሜን። ይሄ ቦታ ብዙዎች መጥተው የሚፈወሱበት ቦታ ይሆናል። አሜን። ምክንያቱም እሱን ነው የምንጠራው፣ እሱን ነው የምናመልከው። በምድረ በዳ ጌታ ፎቅና ቪላ ምናምን አይደለም፣ እቺን ነው የሚወደው። እስራኤልን በምድረ በዳ አይደል እንዴ ሲመራቸው የነበረ። ክብር ለኢየሱስ ይሁን። ክብሩን ይገልጣል በዚህ። አሜን። ግን በማስተዋል በፍቅር ኑሩ፣ አንድነታችን እንዳይንሸራሸር። ሃሌሉያ። ክብር ለኢየሱስ ይሁን። እየጸለይን በስጋም በማስተዋል እንቀጥላለን። ጠላትን ስራ እናፈርሳለን። አሜን። ስለዚህ ማታ ይጸልዩ ነበረ። ከዛ ደግሞ ማለዳም ማለዳ ነው አንተ ምናምንና ማለዳ መጣው ሲጸልዩ ነበረ። ጧት ተጨቃጨቁ ዶክተሮቹ። ሌላ ቦታም ደወል ምናምን ተጨቃጨቁ። አሁን ያኛው ዶክተር ቤተሰብ የሆነው አይ ይሄ ኦፕሬሽን አያስፈልገውም፣ ስለዚህ ማደንዘዣ ትወጋና ቀጥታ መግባት አለበት። በኦጌሻ ከሆነ ሌላ ጊዜም ህመም ሊሰማ ትችላልና እንደዛ መደረግ አለበት። አይ አሉና ተነጋገሩ። ኦኬ አሉ። ከዛ ደወሉልኝ እኔ ጠዋት። ስለዚህ እንዲህ ተብሏል፣ እንዲህ ተብሏል። ምን ትላለህ? ይሄማ የተቀደሰ ሐሳብ ነው፣ ተጸልየዋል። በቃ ምን ችግር የለም፣ ምንም ነገር የለም፣ መደረግ አለበት። ገንዘብ ላክ። እሺ ቶሎ ላኩኝ። ሄዱ። 5 ሰዓት ተቀጠሩ። 5 ሰዓት እኔ በቃ እጄ መጸለይ አለብኝ ብዬ ተወሰነ ወይ ነገርና ከዘሌ ጋር መጣን። መኪና ውስጥ ነው ያልኩኝ። ያን እስከሚሰማ እንግዲህ ቤት አስቡ እስቲ የ30 ምናምን ዓመት ትዳር እኔ አሁን በምድር ላይ እሷና ልጆቼ እንጂ ምንም የሉኝም ከጌታ በታች። አስቡ፣ ጌታ ድንቅ ነው። ከዛ ምን ነበረ? ትላንትም አንድ ቃል ሰብክ ነበረ። ዮሴፍ ጉድጓድ ውስጥ ቁጭ ብሎ ጉድጓድ ውስጥ ተጥሎ የሚታየው እኔ እኮ ይሄን አይደለም ራእይ ያየሁት ቤተ መንግስት ነው፣ እኔ ያየሁት ራእይ ንግስና ነው እንጂ መጣል አይደለም። እስር ቤትም ቁጭ ብሎ እንዴ እኔ ያየሁት እኮ ራእይ ስልጣን ላይ እንጂ እስር ቤት አይደለም እያለ ያይ ነበረ። ባይጻፍም እያልኩ ነበር። ክብር ለኢየሱስ ይሁን። ስለዚህ እኛ እኮ የሰማነው እግዚአብሔር የተናገረን ይሄ በሽታ አይደለም፣ በዚህ ትወድቃለች አይደለም፣ በዚህ እንትን ትሆናለች አይደለም። የልጆቿን የፍሬያቸውን ውጤቷን የሰራችን የለፋችን ውጤት ታገኝና ታከብራለች። ቤታችሁ ላይ የምስጋና ድንኳን የሐዘን ድንኳን አልሰማሁም፣ የኔ አይደለም አልኩኝ። ክብር ለኢየሱስ ይሁን። አሜን። ስለዚህ አሁን ገቡ። ዝም ብዬ ጸልይ ነበር። ቅድም አንዳንድ ወንድሞች ሲመጡ ስልክ እየጠበቁ ነው አሉ። ደወሉልኝ። በእንትና አሳዩኝ፣ በቴሌግራም አሳዩኝና ትቀልድብኛለች ጭራሽ። አይ ተርፈናል፣ ሃሌሉያ ትለኛለች። አሜን። ከዛ ወሰዱ፣ አስገቡ፣ ነቃች፣ ፈውስ
ለኢየሱስ አሜን ጸሎታችሁ እግዚአብሔር ሰምቷል አሜን ሃሌሉያ ሃሌሉያ እናንተንም ይስማ አሜን በኢየሱስም ጸሎታችሁ የተሰማ ይሁን አሜን ትናንትም ሰብኬያለሁ ይህን ነገር ዘካርያስ ጸሎት ተሰምቷል አሜን በኢየሱስ ስም ጸሎታችሁ ይሰማ አሜን በኢየሱስ ክርስቶስም በጉዳያችሁ ላይ በጸላችሁ ጉዳይ በቆየው ነገር ላይ በኢየሱስ ስም ከምስክርነቱ የተነሳ ጸሎታችሁ ይሰማ አሜን ነገራችሁ ይቀየር አዲስ ነገር ይሁን በአገልግሎታችሁ በቤታችሁ በትዳራችሁ አዲስ ነገር ይሁን በመንገዳችሁ አዲስ ነገር ይሁን ምንም እንቅፋት መንገዳችሁ ላይ እንዳይቆም በኢየሱስ ስም ይነሳ አሜን እኛ እናገለግላለን እንገለገላለን እናመልካለን ጠላት አይችለንም አሜን በእነሱ ጋር ካለው ከኛ ጋር ያለው ኢየሱስ ያድናል አሜን ኢየሱስ ጌታ አሜን ኢየሱስ ያድናል አሜን ቦታ የተአምር ቦታ ይሆናል ወንድሞቼ ወገኖቼ የእግዚአብሔር ሰራዊት በርቱ ቀጥሉ በጸሎታችሁ እግዚአብሔር ከእናንተ ጋር ነው ለብዙዎች ትሆናላችሁ ለብዙዎች ትተርፋላችሁ እግዚአብሔር በአንደበታችሁ ይሰራል በኢየሱስ ክርስቶስ ስም ይጸልያችሁልኝ ከጎኔ የቆማችሁ ሁሉ ሕይወታችሁ ይባረክ አሜን አገልግሎታችሁ ይባረክ አሜን ጸጋን ያብዛላችሁ አሜን ቤታችሁ ትዳራችሁ የተባረከ ይሁን በሁሉ ነገር ተባርካችሁ ለዚህ ጌታ ክብር ስጡልኝ አሜን